Use me this rat. ሰላም አለይኩም ወራህመቱላሂ ወበረካቱ ለተከበራችሁ የኡስሚ ቤዚሌት የዩቲዩብ ቻናል ቤተሰቦች አድማጭ ተመልካቾቻችን ህዳር 1 2018 ዕለተ ሰኞ ከሰዓት በኋላ ወይንም በነጮች አቆጣጠር ኖቬምበር 10 2025 የጥቁር ገበያ የምንዛሬ ዋጋ ዝርዝር የዋጋ መረጃ 15 ሀገራትንና የአምስት ባንኮችን የምንዛሬ የዋጋ ተመን አስደምጣችኋለሁ። የጥቁር ገበያ ምንዛሬ ጨመረ ወይንስ ቀነሰ? በባንኮች የምንዛሬ ዋጋ በስንት እየተዘረዘረ ይገኛል? ጨመረ ወይንስ ቀነሰ ስለሚለው ጉዳይና ከፍተኛውን ዋጋ እየሰጠ የሚገኘው ባንክን በተመለከተ ጥቆማ ሰጣችኋለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። መረጃ አናዛዛም። ቪዲዮአችን ላይክ፣ ሼር አድርጉ። በቀጥታ ወደ ገደለው። የመረጃ ምንጫችን ethiopianblackmarket.com ነው። ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያመለክተው ከሆነ አንድ የአሜሪካን ዶላር 179 ብር ከ03 ሳንቲም እየተዘረዘረ እንደሚገኝና 100 የአሜሪካን ዶላር 17903 ብር እየተዘረዘረ እንደሚገኝ በሀገራችን ኢትዮጵያ ያለውን የጥቁር ገበያ ውሎና የጥቁር ገበያ መረጃ የሚዘግበው ድረገጽ ethiopianblackmarket.com በድረገጹ አስነብበዋል። በንግድ ባንክ አንድ የአሜሪካን ዶላር 149 ብር ከ21 ሳንቲም እየተዘረዘረ 152 ከ20 በመሸጥ ላይ ይገኛል። በንግድ ባንክ የምንዛሬ ዋጋ ከትላንትናው ጋር ሲነጻጸር በዛሬው ዕለት ጭማሪ አሳይቷል። በአቢሲኒያ ባንክ 150 ብር ከ85 ሳንቲም ይህም በድጋሚ ከትላንትናው ጋር ሲነጻጸር ጭማሪ አሳይቷል። በዳሽን ባንክ 150 ከ46፣ በሂጅራ ባንክ 149 ከ88 እና በአዋሽ ባንክ 150 ብር ከ01 በመዘርዘር ላይ ይገኛል። የባንኮች የምንዛሬ ዋጋ ጭማሪ አሳይቷል። በመቀጠል የምናየው ዩሮን በተመለከተ ነው። 1 ዩሮ በጥቁር ገበያ የመሸጫ ዋጋው 206 ብር ከ99 ሳንቲም እየተዘረዘረ ወይም እየተሸጠ እንደሚገኝና 100 ዩሮ 20699 ብር እየተዘረዘረ እንደሚገኝ የወጣው መረጃ ያሳያል። በንግድ ባንክ 1 ዩሮ 172 ከ45፣ በአቢሲኒያ ባንክ 174 ከ02፣ በዳሽን ባንክ 174 ከ54 እንዲሁም በሂጅራ ባንክ 174 ከ43 በአዋሽ ባንክ 172 ከ98 እየተዘረዘረ ይገኛል። በመቀጠል የስዊዝ ፍራንክን እናስከትላለን። አንድ የስዊዝ ፍራንክ 221 ብር ከ14 ሳንቲም እየተዘረዘረ ይገኛል። እንዲሁም 100 የስዊዝ ፍራንክ 22214 ብር እየተዘረዘረ እንደሚገኝ ነው የወጣው መረጃ የሚያመለክተው። ስዊዝ ፍራንክን በተመለከተ በንግድ ባንክ 181 ብር ከ70 ሳንቲም በመዘርዘር ላይ ይገኛል። በአቢሲኒያ ባንክ 185 ብር ከ80፣ በዳሽን ባንክ የስዊዝ ፍራንክ 171 ብር ከ29፣ በአዋሽ ባንክ 180 ብር ከ33 በመዘርዘር ላይ ይገኛል። በመቀጠል ካናዳን ዶላር ነው ያለን። 100 ካናዳን ዶላር 12772 ብር እንደሚዘረዘርና 1 ካናዳን ዶላር 127 ብር ከ72 ሳንቲም በመዘርዘር ላይ ይገኛል። የአውስትራሊያን ዶላር እናስከትላለን። አንድ የአውስትራሊያን ዶላር 116 ብር ከ95 ሳንቲም እንደሚዘረዘርና 100 የአውስትራሊያን ዶላር 11695 ብር በመዘርዘር ላይ ይገኛል። በመቀጠል ፓውንድ ስተርሊንግ እናስከትላለን። 100 የፓውንድ ስተርሊንግ 23557 ብር እንደሚዘረዘርና 1 ፓውንድ ስተርሊንግ 235 ከ57 በመዘርዘር ላይ ይገኛል። እንዲሁም በባንኮች ያለውን የምንዛሬ ሁኔታ ስንመለከት ፓውንድን በተመለከተ በንግድ ባንክ 192 ከ53፣ በአቢሲኒያ ባንክ 199 ከ38፣ በዳሽን ባንክ 203 ብር ከ13፣ በሂጅራ ባንክ 200 ብር ከ87 እና በአዋሽ ባንክ 197 ከ99 በመዘርዘር ላይ ይገኛል። በመቀጠል ወደ አረብ ሀገራት እንሸጋገራለን። በቅድሚያ ኩዌትን እናያለን። አንድ የኩዌት ዲናር 582 ብር ከ93 ሳንቲም እንደሚዘረዘርና 100 የኩዌት ዲናር 58293 ብር በመዘርዘር ላይ ይገኛል። የኢማራቶችን ዲርሃም በተመለከተ አንድ የኢማራቶች ዲርሃም 48 ብር ከ74 ሳንቲም እንደሚዘረዘርና 100 ኢማራቶች ዲርሃም 4874 ብር የተዘረዘረ ይገኛል። የሳዑዲ ሪያል በጥቁር ገበያ የመሸጫ ዋጋው 47 ብር ከ73 ሳንቲም እንደሚሸጥና 100 የሳዑዲ ሪያል 4773 ብር እየተዘረዘረ እንደሚገኝ መረጃ ያሳያል። የኢንዲያን ሩፒን በተመለከተ 2 ብር ከ01 ሳንቲም በመዘርዘር ላይ ይገኛል። የባህሪን ዲናር
475 ብር ከ06 ሳንቲም እየተዘረዘረ እንደሚገኝና 100 የባህሬን ዲናር 47506 ብር በመዘርዘር ላይ ይገኛል። ጆርዳን ዲናር እናስከትላለን። 100 የጆርዳን ዲናር 25258 ብር እንደሚዘረዘርና ጆርዳን ዲናር 252 ብር ከ58 ሳንቲም በመዘርዘር ላይ ይገኛል። ኦማን እናያለን። አንድ የኦማን ሪያል 465 ብር ከ37 ሳንቲም እንደሚዘረዘርና 100 የኦማን ሪያል 465 ብር ከ37 ሳንቲም በመዘርዘር ላይ ይገኛል። በንግድ ባንክ አንድ የሳዑዲ ሪያል 39 ከ79፣ አንድ የኢማራቶች ዲርሃም በንግድ ባንክ 40 ብር ከ63፣ እንዲሁም በአቢሲኒያ ባንክ አንድ የሳዑዲ ሪያል 42 ብር ከ61 እየተዘረዘረ ይገኛል። አንድ የኢማራቶች ዲርሃም በአቢሲኒያ ባንክ 43 ከ55፣ በሂጅራ ባንክ አንድ የኢማራቶች ዲርሃም 43 ከ80፣ የሳዑዲ ሪያል በሂጅራ ባንክ 42 ከ39 እና በአዋሽ ባንክ አንድ የሳዑዲ ሪያል 42 ከ50፣ አንድ የኢማራቶች ዲርሃም በአዋሽ ባንክ 43 ከ43 እየተዘረዘረ እንደሚገኝ የወጣው መረጃ ያመለክታል። ለሀገራችን ሰላም መልካም ተመኘን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።